ሰላም ጤና ይስጥልኝ የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንደምናላችሁ ሰላምና ጤና በያላችሁበት ይድረስ እያልኩ ነው። ለዛሬም መጠን ያሉ በማህበራዊ ሚዲያ ሲዘዋወሩ የነበሩ ቪዲዮዎችን ይዤ መጥቻለሁ። እናንተም ሐሳብ አስተያየቶቻችሁን እየሰጣችሁ አብራችሁ እንድትቆዩ ስል በአክብሮት እጋብዛለሁ። በዚህ ምድር ላይ አንተ የምትወደው ይኖርሃል፣ የምትወደው ደግሞ አንተን አይወድም፣ ሌላ ሰው ይወዳል። ያኛው ደግሞ የምትወደው እንዲሁ ሌላ ሰው ይወዳል። ያ ማለት ሰርኩሌሽን ማለት ነው። አለመገናኘት ሰርኩሌሽን ያው መመላለስ ነው። በነገራችን አለመገናኘት አንተ የምትሳሳለት አንተ የምትወደው ሰው ሌላ ሰው ጋር ነው። እስኪ ይሄን ቪዲዮ አይተን እንመለስ። የቱ ጋር ነሽ? ጋራ ምናምን ነው የሚታየው። ይበዛዋል እባክህ የኛ ሰፈር። አዎ በቃ አየሁ። እሺ ሰፈራችን ያወዛግባል አይደል? እንደዛ ነገር። እኔ ፍቅር አገኘህልኝ? አዎ ትራንስፈር አድርግልሻለሁ። ውይ የኔ ፍቅር ሰው ወደህ እና አብረን ምሳን ብላ ወይ አልችልም የኔ ፍቅር ለእናቴ መድኃኒት መግዛት አለብኝ። እሺ በኋላ አገኘሃለሁ። የኔ ፍቅር ገንዘቡ ተገኝቷል። እሺ ይሄው ትራንስፈር ላድርግልህ። አሁንም ያሞኙ ፍቅረኛሽ ነው ላከልሽ? ፍቅረኛዬ ማን ከነ? እሱ ደግሞ የፍቅረኛዬ እናት የሚያሳክምልኝ የሚያፈቅረኝ ሰው ነው። በቃ አንድ ቀን ማፍቀር ቢያቆምስ? የሀብታም ልጅ እኮ ጅል ነው። አንዴ ከገባለት ቶሎ አይወጣለት። እስከዛ እኔ እናንተ ከድህነት በሃይዌይ አሁንማ እኔንም እያሳዘኝ ነው የኔ ሞኝ። ተው እባክህ። ይልቅ ዛሬ ናታን በለም የደስደስ ዛሬ እንኳን አልችልም። አሁን የላክሽልኝን ብር ለማዞር የሆነ ነገር ማድረግ አለብኝ። እሺ ነው ቆንጆ። እሺ ሄሎ የት ነሽ የኔ ፍቅር? ብሩን አግኝቻለሁ። ሳባ ብዙ ጊዜ አልፌሻለሁ። ከአሁን በኋላ ግን አልችልም። ሁለተኛ አይንሽን ማየት አልፈልግም። ስልኬ ላይ እንዳትደውይ። አይንሽን ማየት አልፈልግም። አስቡ እንግዲህ ከሷ ወሰደች፣ ለሌላኛው ፍቅረኛዋ ሰጠችው። ያኛው ፍቅረኛዋ ደግሞ ወስዶ እናቴን አሳክማለሁ አለ። ለዛችኛዋ ፍቅረኛ ወስዶ ሰጣት፣ ጋበዛት ማለት ነው። እንደዚህ ነው ገንዘብ ላይ መንጠላጠል። አንደኛው በአንደኛው ላይ አንጀት እየበሉ የአንደኛውን የድካም ውጤት የአንደኛውን የልፋት ውጤት ላለፋበት ላልደከመበት ለሌላ ማዋል ማለት ነው። እንዲህ አይነት ነገሮች በጣም እውነት አለው። የገሃዱ ዓለም ነጸብራቅ ነው ይሄ አለ በዓለም ላይ አሁንም እንደዚህ ይደረጋል። በእናት ስም በሆነ ስም እየተዘጋጀ ገንዘብ ከሆነ አፍቃሪ ልቡ ከሚሰፈሰፍ ሐሳቡን ጉልበቱን ገንዘቡን ከሚሰጣት ከማይሳሳላት ወስዳ ሌላው እኔ ያሁን ዘመን ሽምግልና የት አካባቢ ባህል እንደሆነ አላውቅም፣ ከየት አካባቢ እንዳመጡት አላውቅም። ለሽምግልና ተብሎ የሚሄድ ሰው ቤት ከሄደ በኋላ ተቀመጡ አልቀመጥም ብሎ ሐሳቡን ተቀብሎ ለሌላ ጊዜ ለሰርግ በሚዘጋጅበት ፈንታ ዛሬ ግን አባትዮም ይመጣል፣ ሽማግሌውም ይመጣል፣ ባልዮም ይመጣል ሱፉን ለብሶ። ለሽምግልና እኮ ነው። ሁለት በሬ ይታረዳል። ሽምግልና አይደለም፣ ሰርግ ነው መሆን ያለበት። ሰርግ ነው መሆን ካለበት። ይሄ ባህል አይደለም። ባህልና ወግ የምታቆረፍዱ ሰዎች ባለ ሀብቶችን ቢሆን ማረፍ አለባቸው። ይሄ ባህል ሴት ወግ ነው። ከባህሉ ከሴቱ ከወጉ አትውጡ። በቃ ሽምግልና ሌላ ነው፣ ሰርግ ሌላ ነው። አለቀ። ለሽምግልና ተብሎ ሁለት በሬ ታርዶ ባልየው ከነ አባትየው ወይ ደግሞ ከነ ሽማግሌዎች መጥቶ ሰርግ የመሰለ ድግስ ደግሶ የሚበላበት ሽምግልና እኔ አላውቅም። አይተን እንመለስ። ይሄ ነው ሽምግልና እንግዲህ እየተባለ የሚጠራው ሽምግልና ይሄ ነው እንግዲህ። አስብ ያለው ሰው ሊያደርግ ይችላል። ያለው ሰው ገንዘብ ያለው ሰው ሽምግልና የሚሆን ሌላም ይሁን ሽምግልና ብቻ አይደለም እንዴ ሌላም ሰው ጠርቶ ያብላ ግድ የለም። ግን ስላለህ ባህልና ወግህን እሴትህን መበረዝ ተገቢ አይደለም። ጠርተህ ማብላት ትችላለህ። አቅመ ደካሞችንም ይሁን እነዚህ የምትፈልጋቸውን ሰዎች
ከሰርግ በኋላ ሚዜ ሊሆን ይችላል። ማን ነው ከሰርግ በኋላ ሌላ ዳግም ሰርግ ሊሆን ይችላል። ምላሽ የሚባል አለ። በዚያ ሊሆን ይችላል። የዚህን ያህል ቀን አኒቨርሰሪ ዴይ ሊሆን ይችላል። ያንን ማክበር ተገቢ ነው። በሽምግልና ሰበብ ግን 2 በሬ ታርዶ 3 በሬ ነገ 4 ይቀጥላል። የሁሉ ሰው ተሰብስቦ በብፌ ምግብ እያነሳ የሚበላበት ሽምግልና ግን የለም። አላውቅምም፣ የለም፣ አናውቅም። እንደዚህ አይነት ነገር የለም። ይሄ ማለት አንደኛ አለባሌ ውድድር ውስጥ እየገባን ነው። በማይመለከተው ነገር ለሽምግልና አለባሌ ውድድር ሌላም ሰው አላቅሙ ይሄን እንዲያደርግ እየተገደደ ነው። ይሄ ኢሬሌቫንት ኮምፒቲሽን ያላስፈላጊ ውድድር እየተካሄደ ነው ማለት ነው። ሰው ሳይፈልግ ከፍተኛ ወጪ ለሽምግልና ያወጣል። ለሰርግ ነው ማውጣት ካለበት እሱ እንኳን እየቀረ ነው፣ ቀለል እየተባለ ነው። በተቃራኒው ደግሞ በጣም የተንዛዛ ሽምግልና መቅረት አለበት። ሌላው ዘማሪ ገብረ ዮሐንስ መኪናውን ተረክቧል። እስኪ ደስታውን አብረን እንካፈል። ዛሬ እንግዲህ ዘማሪ ገብረ ዮሐንስ አንድ ነገር ተናገረ። በየትኛውም ችግር ውስጥ በየትኛውም ፈተና ውስጥ ብታልፉም እግዚአብሔርን አመስግኑ፣ አንድ ቀን ነገሮች ይለወጣሉ ሲሉ ሲናገር ሰማሁት። አሁን የምንገኘው እቺ ልጅ ስልኳን አንስታ ቀረጸች፣ የትንሽ ሴኮንዶች ማለት ነው። ከዛም ደግሞ በአዶናይ በኩል አለፈና አዶናይ ከፍተኛ ርብርብ በሚያደርግበት ሰዓት ዶክተር ሰላም የእስማኤል ዴንታል ክሊኒክ እንግዲህ መስራችና ባለቤት የሆነችው እጅግ ቅን የሆነችው እህታችንም ለዘማሪ ገብረ ዮሐንስ ትልቅ የተባለ የመኪና ሽልማትን ቻሌንጁን ከቅንነት ተቀብላ አዶናይም ከቅንነት ያንን ቪዲዮ አይቶ አጋርቶ እሷም ደግሞ ከቅንነት ቪዲዮውን ቀርጻ ቅኖች በተሰበሰቡበት ዛሬ የመኪና ሽልማት ተሰጥቷል። ይህ እጅግ በጣም ደስ የሚል ነው። ዶክተር ሰላምን እስማኤል ዴንታል ክሊኒክን እናመሰግናለን። አዶናይ እግዚአብሔር ያክብር፣ እግዚአብሔር ቤተሰብንም ይባርክልን። ዘማሪ ገብረ ዮሐንስ እንኳን ደስ ያለህ። አሜን አሜን አሜን። ቃል ኪዳንም እንኳን ደስ ያለሽ። አሜን። እና ቅንነት ነው፣ የሴኮንዶች ጉዳይ ነው። ሁሉም ነገር ያልፋል። እግዚአብሔር ይመስገን። በጣም ደስ ብሎኛል። ጭራሽ ያቺ የሰከንድ ቪዲዮ ይሄንን የሚያክል ነገር ታመጣለች ብዬ አላሰብኩም ነበረ። ከልጅነቴ ጀምሮ በጣም የምወደው ማዳምጠው ቤተሰቦቼን በጣም የሚወዱት ዘማሪ ነበር። በዚች በትንሽ ቪዲዮ ይሄን የሚያክል ነገር በመምጣቱ በጣም ደስ ብሎኛል። ሰላም ቃል ኪዳንን አግኝታታለች። ዶክተርዬ እስማኤልንም አንቺንም በጣም አመስግኛለሁ። የምትይው ነገር ካለ? ብሩክዬ ቴንኪውስ መጀመሪያ ስለመጣክ ምለው በቃ ምንም የለኝ። ደስ ብሎኛል ዛሬ። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን ነው። እንግዲህ ዘማሪ ገብረ ዮሐንስ መኪናውን ተቀብሏል። ግን ዶክተር ሰላም ግን አቋማ ምናምን አይታችሁታል። ሽንቃጣ አይነት ምናምን። በነገራችን ላይ ለዘማሪ ገብረ ዮሐንስ ብቻ አይደለም፣ እኔ ለዚህ ልጅም የተወሰነ ጊፍት ቢሰጣት ደስ ይለኛል። የተወሰነ ቀለል ያለ የ30 የ20 ሺህ ብር የ50 ሺህ ብር አካባቢ ቀለል ያለ። ምክንያቱም ምክንያት የሆነ ሰው ልትረሳው አይገባም። ምክንያት የሆነን ሰው አብረህ ሌላውም ሶሻል ሚዲያን ለበጎ ነገር እንዲጠቀመው ያግዘናል። ሶሻል ሚዲያን ለበጎ ነገር እንዲጠቀመው ሰው የምናደርገው ደግሞ እንደዚህ አይነት ሰዎችን ስናበረታታና ስንሸልም ነው። የችግሩን ባለቤቶች ብቻ አይደለም፣ ችግሩን ያወጡት ሰዎች፣ ችግሩን እንዲወጣ ያደረጉ ሰዎችም ቢሸለሙ ቀለል ባለ መንገድ ቢሸለሙ ተገቢ ነው ብዬ አስባለሁ። ለምን መሰላችሁ? ሌላ ጊዜ ሌላም እንደዚህ አይነት ችግር ቢያጋጥም ወይ ደግሞ እንደዚህ አይነት እንትን ቢኖር እኔ የማልጠቀምበት ከሆነ አልፖስተውም። የማልጠቀምበት ከሆነ ምክንያቱም ጥቅም እንፈልጋለን። የፎሎ ብቻ አይደለም፣ ሌሎቹን ጥቅሞችን ማግኘት ስለምንፈልግ ሌላውም ሰው እንዲህ አይነት የበጎ ስራዎችን እንዲሰራ ይህንን ስራ የሰሩ ሰዎችን በተወሰነ መንገድ ቢደገፉ ባይ ነኝ። የኔ ሀሳብ ይሄ ነው። ቃል ኪዳንም ቢሆን የተወሰነ ነገር መደገፍ አለባት ብዬ አስባለሁ። የተወሰነ ነገር ስጧቸው። ከዚህ በፊትም መኪና የወሰዱ ሰዎችን አይተናል። እንደዚህ አይነት ሰዎች ፖስተው ነው፣ ግን ምንም ሲደረግላቸው አላየንም። ከበጎ አንጻር ብናየውም ሌላ የተወሰነ ዳጎስ ያለች ለኪስ የሚሆን ነገር 20 ሺህ 30 ሺህ 40 ሺህ 50 ሺህ ለነሱ ምንም አይደለም፣ ለሰጩ ምንም አይደለም። ለተቀባዩ ግን ሌላውም ሰው ነገ ማህበራዊ ሚዲያ ላይ እንዲህ አይነት ነገሮችን ማህበራዊ ችግሮችን በማጉላት ለበጎ ነገር እንዲጠቀምበት እናደርጋለን ማለት ነው። ማርያም ሰው ግን እንዴት እንደሚኖር ግራ ገባኝ። መድኃኒዓለም እኔ አሁን አስተናጋጅ ነኝ። ደሞዜም ብነግራችሁ አታምኑኝም። በቀን እንግዲህ ሰው ይሰጠኛል አይሰጠኝም ብዬ ነው እያስተናገድኩ ያለሁት። ግን
ጠዋት ስመጣ ታክሲ 100 ብር ከፍላለሁ። መድኃኒዓለም ምስክሬ ነው። ስመለስ 150 ከፍላለሁ። በቃ አጭር ነው ታክሲዎች ራሱ የሚጭኑት። መድኃኒዓለም ግራ ገብቶኛል። በወር ሳስበው እውነት ነው። ሰው እንዴት እየኖረ እንደሆነ ያው ላሳይህ እሞክራለሁ። እውነት ነው። እኛ ለመኖር ከብዶናል። ሰው ደግሞ እንዴት እየኖረ እንደሆነ አሳየ። በተለይ ወንድ ሆነ ደግሞ አስተናጋጅ ስትሆን ቲፕ አታገኙም። ምናልባት ያው ብዙ ጊዜ ቲፕ የሚሰጡ የሚከፍሉም መጠጥ ቤት ወንዶች ናቸው በአብዛኛውና ወንዶቹ ደግሞ ያው ለሴት ነው ቲፕ የሚሰጠው በብዛትና ያው ወንድ ሆኖ አስተናጋጅ መሆን ደግሞ በጣም ይፈትናል በዛ ደሞዝ። ግን ሰው እንዴት እየኖረ ነው ላልከኝ እስኪ ላሳይ። ሰው ተመልከት። ይደረደራል ከዚህ እስከዚህ። ከየትኛው ከዚህ ወይስ ከዚህ? ስንት ላድርግ? ሻ ማንዲላ ሽምግልናው ነው። ሰው እንዲህ እየኖረ ነው። እኔ አልግባባ ብለናል። የእውነቴን ነው የምላችሁ። ኢትዮጵያ ውስጥ ያኗኗር ዘይቤውን እየተግባባ ነው አይደለም። አንደኛው ነው የሚኖረው፣ አንደኛው ደግሞ ከታች ነው የሚኖረው ማለት ነው። ሺቲ ሊለብሱ በላይ ላይ ሺቲ ጣል ታረቅበታለህ። ሺቲውን በሺቲ ውስጥ ደብቀ ይዘህ ታልፋለህ ማለት ነው። ለእኔ ቢጃማ ይሁንልኝ። የዛሬው ዝግጅታችን ይሄን ይመስል ነበር። አብራችሁ ስለነበራችሁ ሀሳብ አስተያየት ስለሰጣችሁኝ እጅግ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ።